ምግባኬ ሀበ ጥንተ ነገር ምግባኬ ሀበ ጥንተ ነገር የሚያቀብለው መንፈስ ቅዱስ ተግቢልበት የሊቃውንት ቅዱሳት አልቦቶ ወነበል ጸሎተ ሃይማኖት ወነበልና ምግባኬ ሀበ ጥንተ ነገር ወደ ቀደመ ነገራችን እንመለስ አለ። ጥንተ ነገር ጥንት ምስጢረ ሥጋዌ ነገር ምስጢረ ሥላሴ ለምስጢረ ሥላሴ ጥንት ወደሚሆን ወደ ምስጢረ ሥጋዌ ተመልሰን የምስጢረ ሥጋዌን ርቀቱን ምልአቱን ስፋቱን ወደ መናገር እንመለስ ይበል ነው። ምስጢረ ሥላሴ ለምስጢረ ሥጋዌ ጥንት ይሆናል እንጂ ምስጢረ ሥጋዌ ለምስጢረ ሥላሴ ጥንት ይሆናልና እንዲህ አለ ቢሉ ነገሩስ እውነት ነው። ነገር ግን አንድነት ሦስትነት የታወቀው ጌታ ከእመቤታችን ከተወለደ ወዲህ ነውና እንዲህ አለ። ወአልቦ በኑሄ ዘአጥመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት ድንግል እንዲል አንድም እኔ ጥንት ወዳደረግኩት ወደ ምስጢረ ሥጋዌ ተመልሰን የምስጢረ ሥጋዌን ምልአቱን ስፋቱን ርቀቱን እንናገር ይበል። አብ መጻ ኀቤኪ ቃል እንዘ ኢይትፈለጥ እምሕፅነ አቡሁ ካለ በኋላ አብ ወወልድ ወመንፈስ ቅዱስ ይሄልዩ አብ ወወልድ ወመንፈስ ቅዱስ ይትናገሩ አብ ወወልድ ወመንፈስ ቅዱስ ይሰምሩ እያለ መጥቶ ነበርና ወንህታ ለቅድስት ድንግል በእንተ ጽንሳ ዘመንክር ለኩሉ ወንህታ ለቅድስት ድንግል በእንተ ጽንሳ ዘመንክር ለኩሉ ለሁሉ ድንቅ የሚሆን የጽንሷን ነገር እንመረምራት ዘንድ ወደ ቀደመ ነገራችን እንመለስ። አንድም ለሁሉ ድንቅ የሚሆን የጽንሷን ነገር እንመርምራ እንዲህ እያለ ድንግል ፈባህደረ ውስተ ከርስኪ እሳተ መለኮት ድንግል ባሕርየ የመለኮት በማኅፀንሽ ባደረ ጊዜ ገጹ እሳት አካሉ እሳት ነው። ነአምን ሰለስተ ገጻተ ልብሱ እሳት ቀሚሱ እሳት ነው። ክዳኑ እሳት መጎናጸፊያው እሳት ነው። እፎኑ እያዋሄኪ እንደምን ያላቃጠለሽ እያለ እንመረምራት ዘንድ ወደ ቀደመ ነገራችን እንመለስ። አንድም እንደምን ያላቃጠለሽ እያለ እንመርምራ። ወሰባቱ መንጦላዕት ዘነደ እሳት ሰባቱ የእሳት መጋረጃ አለ። ለሙሴ ሰባት የእሳት መጋረጃ ታይቶት ነበርና በዚያ ግስ በዚያ አገላለጥ ተናገረ። አይቴኑ ተደለወ ወአይቴኑ ተንጦላ በውስተ ከርስኪ በማኅፀንሽ በወዴት ተዘረጋ በወዴትስ ተጋረደ እያለ እንመረምራት ዘንድ ወደ ቀደመ ነገራችን እንመለስ። አንድም በወዴት ተጋረደ በወዴትስ ተዘረጋ እያለ እንመርምራት። እንደዚሁም ሁሉ ሰባት ፍጹም ነው። እስመ ሁልቆ ሰብአ ወሰብአቱ ባህለ ዕብራውያን ፍጹም ውእቱ እንዲል እንደዚሁም ሁሉ የፍጹም የሚሆን የባህሪ ክብሩ በወዴት ተወሰነ እያለ እንመረምራት ዘንድ ንግባእኬ ወደ ቀደመ ነገራችን እንመለስ። አንድም በወዴት ተወሰነ እያል እንመርምራ። እምገቦኪ በየማንኑ በቀኝ ጎንሽ ነውን? እምገቦኪ በጸጋምኑ ወይስ በግራው ጎንሽ ነው? አንድም እምገቦኪ በየማንኑ ይላል። ከቀኝ ጎንሽ ከግራው ጎንሽ በቀኝ ጎንሽ ነውን? ወይስ ከቀኙ በግራው ነው እያል እንመረምራት ዘንድ እንመለስ። አንድም እያል እንመርምራ። ዘንስቲት አባል አንቲ አንቺ 3 ክንድ ከስንዝር ቁመት ስትሆኝ አሁን 10-15 ብትሆን የምትችለው ኮን አይደለም፣ መጠኗን መናገር ነው። መንበር ኪሩባዊ ዚያንጸበርቅ ብርሃኑ ዓይንን የሚበዘብር ኪሩቤል የሚሸከሙት መንበር ወዘያውዶ ነደ እሳት ነደ እሳት የሚከበው መንበር አይቴኑ ተደለወ ወአይቴኑ ተተክለ በውስተ ከርስኪ ወአይቴኑ ተተክለ በውስተ ከርስኪ በሆድሽ በወዴት ቆመ በወዴትስ ተዘጋጀ እያለ እንመረምራት ዘንድ ወደ ቀደመ ነገራችን እንመለስ። አንድም
በወዴት ቆመ በወዴትስ ተዘጋጀ እያልን እንመርምራ። እንዘንእስት መርዓት አንቺ የ15 ዓመት ቆንጆ ስትሆኝ አሁን የ50 የ60 ልትሆን የምትችለው ሆና አይደለም። መጠኗን መናገር ነው። ከዊነ እም ዘምስለ ዓመት ከዊነ እም ዘምስለ ዓመት ከዊነ እም ዘምስለ ዓመት ከድንግልና ጋር ላለ ከእመቤትነት ከእናትነት ጋር ላለ ድንግልና አንክሮ ይገባል። ጽበተ ከርስ ዘምስለ ርህብ ጽበተ ከርስ ዘምስለ ርህብ ከስፋት ጋር ላለ ማህፀን ጽበት አንክሮ ይገባል። ስፋት ሰማይ ምድር የማይወስኑትን መወሰን ነው። ጥበት ከባህር አለመለወጥ ነው። ጽንስ እንበለ ሩካቤ ከመንብ ዘእምቃል ንባብ ጽንስ እንበለ ሩካቤ ከመንብ ዘእምቃል ንባብ በቃል ብቻ እንደ ንብ ለተደረገ ጽንስ አንክሮ ይገባል። ወሶበ ተአነዝር እግዝእቶን ለአንህብት ይል ንብ ተጸንሶ የሚያለው በአውራው ድምፅ ነው። እመቤታችን ድንግል ማርያምን ጌታን የጸነሰችው በድምፀ ገብርኤል ነውና አሊም ምስለ ድንግልና ጽሙር ከድንግልና ጋር ከእናትነት ጋር ከድንግልና ጋር በአንድነት ላለ ወተት ማስገኘት አንክሮ ይገባል። ፈቶቹን ምግብ የመገቧቸው እንደሆነ ወተት ያስገኛሉ። ደናግላኑን ግን ምንም ምግብ ቢመግቧቸው ከወንድ ጋር እስካልተገናኙ ድረስ ወተት ማስገኘት አይቻላቸውም። ይትካህሎን ለአንስት ያው ህዛ ሊበ ዘእንበለ ተራክቦቶን ምስለ እደው እንዲል እመቤታችን ግን በማህፀን የተጀመረላት ቸርነት እንደተፈጸመላት ሲያጠይቅ ከድንግልና ጋር በአንድነት ወተትን አስገኝታለችና ወሶበ እሄሊ ዘንተ ይፈቅድ ህሊናየ ወሶበ እሄሊ ዘንተ ይፈቅድ ህሊናየ ይህን ያለፈውን ባሰብኩ ጊዜ ልቡናየ ይጽሕት እመቃብርቲሁ ለወልድኪ ይጽሕት እመቃብርቲሁ ለወልድኪ የልጅሽን ጥልቅ ባህሪውን እመቀ ጥበቡን ሊያይ ሊመረምር ይወዳል። ወያማብሎ መዋግደ ምስዋራቲሁ ለፍቁርኪ ወያማብሎ መዋግደ ምስዋራቲሁ ለፍቁርኪ የልጅሽ የባህሪው ምስጢር ማዕበል ሞገድ ያማታዋል ያንጓልለዋል። ሊመረምር ይወዳል አልመረመርለት ይላል። ወሶበ እሄሊ ካይበ ይፈቅድ ህሊናየ ዳግመኛ ይህን ያለፈውን ባሰብኩ ጊዜ ልቡናዬ ይርግ ላይለ ወደ ጽርሐ አርያም ሊወጣ ይወዳል። ወይጻ በስጉር የሚመረምረው ባህልዩ በማሰብ ነውና ወይጻ በስጉር አለ። ወይቅላ መንጦላዕተ ምስዋራቲሁ ለሕያው የልጅሽን ራሱን በራሱ የሚሰውርበት የልጅሽን የባህሪውን ምስጢር መጋረጃ ገልጦ ሊመረምር ይወዳል። ወይፈርም ነደ እሳት ነገር ግን ከነደ እሳት ባህሪው የተነሳ ይፈራል አለ አይመረምርም። ወይበጽሕ እስከ መጠነ መንፈቀ መንፈቆሙ ለአየራት ከአየራት ከሩብ ሩባቸው አይደርስም። እንደዚሁም ሁሉ ስንኳን የፈጣሪን ባህሪ ይቅርና የፍጡራኑ የመላእክትን ባህሪ እንኳ መርምሮ የሩብ ሩባቸውን ማወቅ አይቻለው። ወሶበ እሄሊ ዘንተ ይፈቅድ ህሊናየ ይህን ያለፈውን ባሰብኩ ጊዜ ልቡናዬ ይሳአል መትከፈ ነፋሳት ይሳአል መትከፈ ነፋሳት በነፋስ ጫንቃ ይጫን ዘንድ ይወዳል። ወይስርር ምስራቀ ወምዕራበ ሰሜነ ወደቡበ በነፋስ ጫንቃ ተጭኖ በአራቱ ማዕዘን ዙሮ ሊያይ ይወዳል። ነፋስ ስንኳን ክንፍ ተጨምሮበት እንዲያውም ፈጣን ነው። ፈጥኖ ሊመረምር ይወዳል። ወውስተ ኩሉ አጽናፍ የማዕዘን ማዕዘን አለና ዲባ ባህር መስለ አዝየር ይርአይ ህላዌሆሙ ለፍጡራን የነብየ ሞት የነሊዋታን ናጌብ አድማስን ሊያይ ይወዳል። ወይመጥን እመቃቲሆሙ ለአብህርት ያንር ሉዓሊሁ ለሰማይ የሰማይ ምጥቀቱን
የባሕረ ጥልቀቱን ሊያይ ሊመረምር ይወዳል። አብህርት ብሎ አበዛው ውቅያኖስን በአራቱ ማዕዘን ብሎ ስለሆነ አንድም በአራቱ ማዕዘን ያሉ አብህርት የሚገቡበት ስለሆነ ወየአይ እንተ በኩለየ ወበኩሉ ወየአይ እንተ በኩለየ ወበኩሉ በአራቱ ማዕዘን ይዞራል ይንከራተታል አለ። በወጣኒነት በፍጹምነት በማዕከላዊነት ይመረምራል። ይስና ወይ ገብ ሀበዘ ተካትላዌው ወደ ቀደመ ባሕርዩ ይመለሳል አለ። ወደ አለመመርመሩ ወገባእኩ ሀበዘ እሙር ጤናየ እንዲል አንድም በእሳት በፀሐይ በቀላይ እየመሰለ ወደ መናገሩ ይመለሳል። ወይዜኒ እንስስ እበያቲሁ ወይንጠናቀቅ መብትሁ ዘይክ ልንሳነ ነቢያት ወሐዋርያት ለወድሶተ መጠነ እበዩ አሁንም እንደ ጌትነቱ መጠን የነቢያት የሐዋርያት አንደበት ልቡና መርምሮ ማወቅ ያልተቻለውን የእሱን መቀ ባሕርዩን ጥልቅ ጥበቡን ከመመርመር እንመረምራለን አንበል። ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ አለ እንጂ ባሕርዩን አልመረመረምና እፍራም አኮኑ አንተ ትቤ እግዚኦ አመ ፈጠርካ ለምድር ከመ ታውፅኦ ለአዳም በሥጋ መዋቲ አለ እንጂ ባሕርዩን አልመረመረምና። ጴጥሮስም አንተ ውእቱ ከሐዋርያት አንዱ ጴጥሮስም አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ እንጂ ባሕርዩን አልመረመረምና። ዮሐንስም ቃል ሥጋ ሆነ አለ እንጂ ባሕርዩን አልመረመረምና። ግሩም ውእቱ ዘይደፈር ግሩም ውእቱ ዘይደፈር በወዲህ ዓለም የማይደፈር ግሩም ነው። ባቤነሰ ትሑት ውእቱ በእኛ ዘንድ ግን ትሑት ነው። ልዑል ውእቱ ዘይትረከብ በወዲህ ዓለም የማይመረመር ልዑል ነው። ባቤነሰ አርአያ ገብር ነስአ በእኛ ዘንድ ግን አርአያ ገብር ሥጋን ተዋሃደ። አንድም ተገፈፈ ተገረፈ። እሳት ውእቱ ዘይትገሰስ እሳት ውእቱ ዘይትገሰስ በወዲህ ዓለም የማይዳሰስ እሳት ነው። ንነሰሪናሁ ወገሰስናሁ እኛ ግን አየነው ዳሰስነው። በላዕነ ወሰተይነ ምስሌሁ ከእሱ ጋር አብረን በላን ጠጣን። በላዕነ ወሰተይነ ምስሌሁ በላን ጠጣን አለ። ቅዱስ ኤፍሬም የሙሴን ለሱ ሰጥቶ ርኢነ እንዳለ አባ ሕርያቆስም የሐዋርያትን ለሱ ሰጥቶ በላዕነ ወሰተይነ ምስሌሁ አለ። አንድም ዛሬ በአምሳለ ኅብስት ያየዋልና ይዳሰዋልና አንድም የሐዋርያት ባሕርዩ ነውና አንድም እሱ እንደበላ በላን እንደጠጣ ጠጣን። አንድም ወረፈቀ እግዚእ ኢየሱስ ምስለ ኃጥአን ወመጸብሐን ይላል። 5 እንጀራ አበርክቶ ለ5000 ሰው አጥግቦ 12 ጋዜና 12 ቅርጫት 12 መሶብ 12 እንቅብ ተነስተዋል። አባ ሕርያቆስን ያህል ሰው ያን ጊዜ ኑሮ ቢሆን ይከለክለው ኑሯልን? ወይዜኒ ንሰብሖ እንዘ ንብል አሁንም እንዲህ እያልን እናመስግነው ይበሉ ሕዝብ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ። ምን ነው ጊዜው የቅዳሴ ጊዜ ነው እንጂ የኪዳን ጊዜ አይደለም። ስለምን 3 ጊዜ ቅዱስ 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 አለ ቢሉ ምን ጊዜ ሲሆን አባ ሕርያቆስ የሚሻው ሥጋዌን አይደለምን? ዘተወልደ የተወለደ ያለውን ይሻል። አንድም እንደ ያዕቆብ ዘስሩግ አነጋገር ተናገረ። ይህ ያዕቆብ ዘስሩግ የሶርያው ሊቀ ካህናት ልጅ ነው። በተወለደ በ3 ዓመቱ እናቱ ሥጋውን ደሙን ልታቀብለው ወደ ቤተ እግዚአብሔር ይዛው ሄደች። ሲገባ የውስጡን የአፋውን እየባረከ ገብቷል። ሊቀ ጳጳሱ እንዲመጣ በጸጋ አውቆ ቀድሶ ሊያቆርበው ቅዳሴ ገባ። መልአኩ ጽዋውን ተቀብሎ መላልሶ ግቶታል። እንደ መልክዓ ቁርባን ያለ 42 ድርሰት ደርሷል። የሶርያ ሰዎች ከቅዳሴ በኋላ የሚያደርሱት ሆነዋል። ዛሬ በሀገራችን ከቅዳሴ ከቁርባን በኋላ እንዘ ብዙኃን እንዲደረስ ሲወጣ 3 ነገር ተናግሯል። አንሰ እፈርህ 3 ግብራተ አሐቲ እምኔሆ ጸአተ ነፍሴ እምሥጋ ወካልእ ቀዊም ቅድመ ፈጣሪ ወሳልስ ጸአተ ፍትሕ ላዕሌየ። እኔ በዚህ ዓለም 3 ነገር እፈራለሁ። ከ3ቱ የመጀመሪያው አንዲቱ ነፍሴ ከሥጋዬ የምትለይበት ጊዜ ናት፣ ስትለይ ነው። 2ኛ ሄጄ ከፈጣሪ ፊት ስቆም ነው። 3ኛ ከፈጣሪ ቁርጥ ፍርድን ስሰማ ነው ብሎ ተናግሯል። ሕዝቡ አያችሁ መንፈስ ቅዱስ በዚህ ብላቴና አድሮ ሲዘልፈን
ብለዋል። እሱም በ12 ዓመቱ ብሉይ ሐዲስ ጨርሷል። በ15 ዓመቱ አዲስ ድርሰት እየደረሰ በዙሪያው ላሉት ሁሉ ይሰድላቸው ነበር። የሀገሩ ሰዎች ከዚህ መጥተህ መልክህን እያየንህ ድምፅህን እየሰማንህ አዲስ ድርሰት ደርሰህ ስጠን አሉ። እሱም ስለ ትሕትና እኔ የተማርኩትን ቀለም አከናውኖ መናገር አይሆንልኝ፣ አዲስ ድርሰት መድረስ እንደምን አድርጎ ይቻለኛል አላቸው። እንግዲያውስ ይህንን አንብበህ ተርጉመህ አሰማን አሉ። በዚያች ሀገር ሕዝቅኤል ሥላሴን እንዳያ በፈለገ ኮቦር እንዳያቸው ኪሩቤል መንበረ ጸባዖትን ተሸክመው ተስለው ነበሩ። ይህንን አንብበህ ተርጉመህ አሰማን ንገረን አሉት። እሱም በክልኤ ክነፊሆሙ ይከድኑ ገጾሙ ወበክልኤ ክነፊሆሙ ይከድኑ እግሮሙ ወበክልኤ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 ይላል። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ረበው ይቆማሉ። በሁለት ክንፋቸው ፊታቸውን መሸፈናቸው ቀዳማዊ ነህ ሲሉ፣ በሁለት ክንፋቸው እግራቸውን መሸፈናቸው ዳራዊ ነህ ሲሉ፣ በሁለት ክንፋቸው ረበው መቆማቸው ማዕከላዊ ነህ ሲሉ ቅዱስ ቅዱስ ማለታቸው ቀዳማዊነቱን፣ ዳራዊነቱን፣ ማዕከላዊነቱን መመርመር ባይቻላቸው እጹብ እጹብ የሥላሴ ሥራ ሲሉ ቅዱስ 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 ብለው ያመሰግናሉ ብሎ ተርጉሞ ነግሯቸዋል። አባ ሕርያቆስም ግሩም ውእቱ ዘኢይትደፈር ልዑል ውእቱ ዘኢይትረከብ እሳት ውእቱ ዘኢይትገሠጽ እያለ መጥቶ ነበርና የማይደፈር ግሩም ከሆነ የማይመረመር ልዑል ከሆነ የማይዳሰስ እሳት ከሆነ እጹብ እጹብ እያልን ልናመሰግነው ይገባናል ሲል 3 ጊዜ ቅዱስ 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 አለ። ይበልካህ ኦ ድንግል መፍሬት ለእንተ ይትበላ ኦ ድንግል መፍሬት ለእንተ ይትበላ እውነተኛ መብል ኢየሱስ ክርስቶስን ያስገኘሽልን እመቤታችን ለአንቺ አንክሮ ይገባል። ፍረጅ ለነ ሲል ነው። ወመንቅት ለእንተ ይሰተይ ወመንቅት ለእንተ ይሰተይ እውነተኛ መጠጥ ኢየሱስ ክርስቶስን ዛልቃኪ ለነ ሲል ነው። ያስገኘሽልን ለአንቺ አንክሮ ይገባል። ኦ ህብስት እንተ እምኔኪ ኦ ህብስት እንተ እምኔኪ ከአንቺ ለተገኘ ህብስት አንክሮ ይገባል። ወለ ይበሉ እምኔሁ በአሜን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ዓለም 33 ዓመት ከ3 ወር ኖሮ በዕለተ ዓርብ ቆርሶ የሰጠን ሥጋው ነው፣ በምልዕተ መስቀል ተሰቅሎ የሰጠን ሥጋው ነው ብለው ነግረዋቸው አምነው ለሚቀበሉት ሰዎች ይሁ ሕይወተ ወመድኃኒተ ሕይወተ ሥጋ ሕይወተ ነፍስን የሚሰጥ መድኃኒተ ሥጋ መድኃኒተ ነፍስን የሚሆን ክቡር ምስጉን ነው። ኦ ህብስት እንተ እምኔኪ ከአንቺ ለተገኘ ህብስት አንክሮ ይገባል። ወለ ይበሉ እምኔሁ በአሜን በኢአሚን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ3 ወር በዚህ ዓለም ኖሮ በዕለተ ዓርብ የሰጠን ሥጋው ነው ብለው ነግረዋቸው አምነው ለማይቀበሉት ሰዎች ውእቱ ዘይትሄየክ የማይላመጥ ጽኑዕ ነው። ዘውእቱ እብነ አድማስ ኃያል ዘውእቱ እብነ አድማስ ኃያል ይኸውም ኃያል የሚሆን የአድማስ ደንጋይ ነው። ምን ነው የብረት ቆሎ የደንጊያ ንፍሮ እንዲሉ የሀገራችን ደንጊያ እንደ ጥሬ ይቆረጠማል፣ እንደ እንጀራ ይላመጣል፣ እንደ ንፍሮ ይቃማልና እንዲህ አለ ሊሉ ይህ የደንጋዮች ንጉሥ ነው። ደንጋዩን ሁሉ ሰብስበው ከፊቱ ቢያቀርቡለት እንደ ቅቤ ያቀልጠዋል። አንቲ ውእቱ እብነ እልመቅሊጦስ ዘአምሃውኪ ለነ ሐፃውንተ ኃጣውእ እብነ እልመቅሊጦስሰ ሠራዌ ወደምሳሴ ጣዖታት እንዲህ ኦ ጽዋ እንተ እምኔኪ ካንቺ ለተገኘ መጠን ጠንክሮ ይገባል። ወለ ይሰትዩ እምኔሁ በአሜን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በ30 በዚህ ዓለም 33 ዓመት ከ3 ወር ኖሮ በዕለተ ዓርብ የሰጠን ደሙ ነው ብለው ነግረዋቸው አምነው ለሚቀበሉ ሰዎች ዘያጎስ ጥበበ ጥበብን የሚገልጥ ጥበብን የሚያናግር ነው። ወይሁ በሕይወተ ሕይወተ ነፍስን ሕይወተ ሥጋን የሚያድል ክቡር ምስጉን ነው። ጽዋ እንተ እምኔኪ ከአንቺ ለተገኘ መጠን ጠንክሮ ይገባል። ለእለ ይሰትዩ እምኔሁ በኢአሚን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ
33 ዓመት ከ3 ወር በዚህ ዓለም ኑሮ በዕለተ ዓርብ የሰጠን ደሙ ነው ብለው ነግረዋቸው አምነው ለማይቀበሉት ሰዎች ዘያሰክር የሚያሰክር ነው፣ ዘያተነትር ህግምግም የሚያደርግ ነው፣ ዘያወድ ከእሾህ ከደንጊያ ላይ የሚጥል ነው። ዘየስክ ኃጢአተ የንተ ዕርገተ ኃጢአት ኃጢአትን ስለማስተስረይ ፈንታ በኃጢአት ላይ ኃጢአትን የሚጨምር ነው። ምን ነው ሥጋው ደግሞ ከኃጢአት ይለያል እንጂ ከፍዳ ይለያል እንጂ በፍዳ ላይ ፍዳን ይጨምራልን ቢሉ ከኃጢአት ነጽተው በቅተው ቢቀበሉት በክብር ላይ ክብርን እንዲጨምር ከኃጢአት ሳይነጹ ቢቀበሉት በፍዳ ላይ ፍዳ ይጨምራልና ምን ነው ነጽተው አይደለምን የሚቀበሉት ቢሉ ከተሰወረው ከጥቃቅነው አንድም ሥጋውን ተቀብለው ወደ ደሙ ሲያልፉ በሐልዮ የሚሰራ ኃጢአት አለና በወይን ግስ ተናገረው ጌታ ለኖህ ሺህ መድኃኒት ሰጥቶታል። 300ውን በቃል ለቃል 700ውን ቃል ለቃል ነግሮታል። 300ውን ከማር ከወተት ታገኘዋለህ ብሎታል። ይህ የሚያሰክረው ከብዙ እጽዋት ስለተሰበሰበ ወይም የሚያሰክረው ከብዙ እጽዋት ስለተሰበሰበ ነው። ይህ ግን አንዱ ብቻ ያሰክራል። ደማዊት ነፍስ የምትኖርበት የእሳት ግርግር የእሳት ባህር አለ። ነባቢት ነፍስ አይምሮዋን እውቀቷን የምትስለው በደማዊት ነፍስ ላይ ነው። ሰው አብዝቶ ሲጠጣ ሳምባው እየተንኮፈኮፈ ያሰጥማታል። አይምሮዋን የምትስልበት ታጣለን። በዚህ ጊዜ ሰው ሰክሮ ድምድሙ ሰረገላው ዘንዶ ሻጋው ማገሩ እባብ እየመሰለ ይታየዋል። ከባሕር ልጥለቅ ከገደል ልግባ ያሰኘዋል። አብዝቶ እንደ መጠጣት አብዝቶ ኃጢአት መስራት፣ ግምግም እንደማለት ነፍስ ከሥጋ መለየት፣ በእሾህ በደንጊያ ላይ እንደ መውደቅ በገሃነም መውደቅ፣ ከዚያ ወድቆ መከራ እንደ መጽናት በገሃነምም ወድቆ በፍዳ ላይ ፍዳ በመከራ ላይ መከራ ሲጨመርበት ይኖራልና ያሰክ ያተነትን ያወድቅ ብሎ በብዙ አንቀጽ የተናገረው ያን ጊዜ ፍርሃት፣ ረዓድ፣ ሁከት፣ ድንጋጼ አለና ወይዜኒ ንሰብሖ እንዘ ንብል አሁንም እንዲህ እያልን እናመስግነው። ትረከ ለአንተ ምስጋና ይገባሃል፣ ለመንግሥትከ ለመንግሥትህ ምስጋና ይገባል። አንድም ለመንፈስ ቅዱስ ምስጋና ይገባል። ርኢኩ እኮ ትትከፈል መንግሥት በመዳሉ ወንጌል መንፈስ ቅዱስን መንግሥት ሲል ስብሐት ዘምስለ ዕጣን ንጹሕ ነዐርግ ለከ ስብሐተ ዘምስለ ዕጣን ንጹሕ ነዐርግ ለከ ከንጹሕ ዕጣን ጋር ምስጋናን እናቀርብልሃለን። ዕጣኑን ንጹሕ አለው ፈጣሪ እንጂ ፍጡር አይመሰገንበትም እና ቄሱ 5 ቋቋር ዕጣን አንስቶ በዘን እዝየከረን አስርቆ አንዲቱን በአንዱ ሀብል አንዲቱን በአንዱ ሀብል አንዲቱን በአንዱ ሀብል አግብቶ በመካከሉ ድቁቅ ዕጣን አግብቶ ያጥናል። ሁለቱን በከርሰ ሐመር ያኖራቸዋል። አንዱን ወንጌል ብሎ ሲወጣ በአንዲቱ ሀብል አግብቷት እያጠነ ይወጣል። ከዚያ ተመልሶ እጁን ታጥቦ ሥጋውን ደሙን ያዘጋጃል እንጂ ሌላ የሚነካው የለምና ንፍቁ ቄስ አንዲቱን አዘጋጅቶ አግብቶ ያቀርብለታል። ታፍኖ ከሥጋው ታፍኖ ከደሙ ያሻትታል፣ አዳርቦም ያሻትታል። ማሻተቱ ይህ ሥጋው ደሙ የሞተ ባሕሪ የኢየሱስ ክርስቶስ ሥጋው ደሙ ነው ሲል ነው። አዳርቦ ማሻተቱ የአንድነት 3 ጊዜ ማሻተቱ የሦስትነት ምሳሌ ነው። 5 ቋቋር ዕጣን የ5ቱ ኪዳናት ምሳሌ የመሥዋዕተ አቤል የኪዳነ ኖህ የክህነተ መልከ ጼዴቅ የመሥዋዕተ አብርሃም የሕይወተ ይስሐቅ የመሥዋዕተ አብርሃም የመዓዛ ይስሐቅ ሕይወተ አብርሃምና መዓዛ ይስሐቅስ አንድ ወገን ነው ብሎ የተልእኮተ ሙሴ ወአሮን ድቁቅ ዕጣን የድሃት ነቢያት ውሳኔ ነው። ይበል ካህን ይበሉህ ተዘከረነ እግዚኦ በውስተ መንግሥትከ አቤቱ ኋላ በመንግሥትህ በመጣ ጊዜ አስበን ይበሉ። ተዘከረነ እግዚኦ ሊቅነ አቤቱ አስታራቂያችን አስበን ይበሉ። ተዘከረነ እግዚኦ በውስተ መንግሥትከ አቤቱ ጌታችን ኋላ በመንግሥት በመጣ ጊዜ አስበን፣ አንድም በመንግሥተ ሰማያት አስበን ይበሉ። በከመ ተዘከርኮ ለፈያታዊ ዘየማን እንዘ ሀሎከ ዲበ ዕፀ መስቀል ቅዱስ በመስቀል ላይ ተሰቅለ ሳለ ፈያታዊ ዘየማንን እንዳሰብከው አስበን ይበሉ። ቅዱስ አለው መስቀሉን አጋንንትን ሰይጣናትን ድል ነስቶበታልና ጌታ በተሰቀለ ጊዜ
ሁለት ወንበዴዎች አንዱን በቀኝ አንዱን በግራ አድርገው ጌታን በመካከል ሰቅለውታል። ስለምን ቢሉ በቀኝ የመጣው በቀኝ የተሰቀለው ወንበዴ አይቶ ይህ ምንድን ነው ብሎ ይጠይቃል። ወንበዴ ይሉታል። ጌታን ይህስ በመካከል የተሰቀለው ብሎ ይጠይቃል። እሱስ ከሱ ልዩ ነው ወንበዴ ለማለት ለማሳሳት። አንድም በግራ የሚመጣው በግራ የተሰቀለው ወንበዴ አይቶ ይህ ምንድን ነው ብሎ ይጠይቃል። ወንበዴ ይሉታል። ጌታን ይህስ በመካከል የተሰቀለው ብሎ ይጠይቃል። ይህስ ከሱ ልዩ ነው ወንበዴ ለማለት ለማሳሳት። አንድም አነገስን ብለውት ነበርና ቀኝ አዝማች ግራ አዝማች ሾምንልህ ለማለት ለመዘባበት ተወለቀ ምስለ ጅጉያን አንድም ተወለቀ ምስለ ጅጉያን ያለው የነቢዩ ቃል እንደደረሰ እንደተፈጸመ ለማጠየቅ ይህንንም ሊቁ ከመይደምረን ምስለ ነፍሳተ ጻድቃን ብሎ ወስዶታል። በቀኝ የተሰቀለው ጥጦስ በግራ የተሰቀለው ዳክርስ ይባላሉ። በቀኝ የተሰቀለው ጥጦስ ፀሐይ ስትጨልም ሰባቱ ተአምራት ሲደረጉ ጨረቃ ድብ ስትሆን ከዋክብት ሲረግፉ አእባን ሲፈተቱ መቃብራት ሲከፈቱ ሙታን ሲነሱ የቤተ መቅደስ መጋረጃ ከሁለት ከሶስት ሲከፈል ይልቁንም ፀሐይ ስትጨልም አይቶ ተዘከረነ እግዚኦ በውስተ መንግሥትከ አቤቱ ኋላ በመንግሥት በመጣ ጊዜ አስበን እያለ ሲጸልይ ዳክርስ ሰምቶ ለራሱ አያውቅ ነዳይ ቅቤ ለመነ ላዋይ እንዲሉ እሱ ከእኛ ጋር ተሰቅሎ ይጨነቃል፣ አንተ እኛን ያድነናል ብለህ እንዲህ ትለዋለህ አለው። እንዲህ ትለዋለህ አለው። የተፈረወኑ ለእግዚአብሔር አምላክከ እኛስ መሰቀላችን ኃጢአት ሰርተን ነፍስ ገድለን ደም አፍሰን ነው። እሱ ግን የባህሪ አምላክ ንጹሐ ባህሪ ሲሆን ለቤዛ ዓለሙ ብሎ ቢሰቀል የተፈረወኑ ለእግዚአብሔር አምላክከ ፈጣሪ እግዚአብሔርን አትፈራውምን? ለነሰ ዘበርቱ ረከበነ እኛስ በሚገባ አገኘን፣ አንተ ፈጣሪን እግዚአብሔር አትፈራውምን አለው። በዚህ ጊዜ ጌታ በጌትነቱ እንዳለ ሆኖ በጽርሐ አርያም ተገለጠለት። ተዘከረነ እግዚኦ በውስተ መንግሥትከ እሱም አቤቱ ጌታ ሆይ ኋላ በመንግሥት በመጣ ጊዜ በመንግሥተ ሰማያት አስበን ቢለው ጥጦስ ወደ ግብፅ ስንወርድ የነገርኩ ሁሉ ደረሰ ተፈጸመ፣ ከሞት በቀር የቀረ የለም። አሁንም ሂድ ገነት ግባ ብሎ ማኅተመ ደሙን ሰጥቶ ሰደደው። ማኅተመ ደሙን ይዞ ወደ ገነት ሲቀርብ የገነት ጠባቂዋ ሱራፊ መልአክ ማኅተመ ደሙን አይቶ እየሸሸ አንተ ማነህ? ወዴት ትሄዳለህ? አለው። ምነው ወንድሜ አልሰማህምን? አምላክ እንጂ ሰው ሆኖ በደሙ ዓለሙን አዳነ፣ ለእኔም ማኅተመ ደሙን ሰጥቶ ሰደደኝ አለው። በዚያውስ ላይ አንተ ማነህ? አዳም ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? እያለ ደጋጉን እያነሳ ይጠይቀው ጀመር። እኔስ ሁሉንም አይደለሁ 40 ዘመን ሙሉ እጄን በሰው ደም ነክሬ የምኖር ወንበዴ ነኝ አለው። እንዲህ ያለ ወንበዴ ሳለህ ለእንደዚህ ያለ ክብር ያበቃህ ምንድን ነው አለ። ሰባቱ ተአምራት ሲደረጉ አይቼ ይልቁንም ፀሐይን አይቼ አቤቱ በመንግሥት በመጣ ጊዜ አስበኝ ብለው ለዚህ አበቃን አለው። ይህ በጌታ ማኅተመ ደም 5500 ዘመን ተዘግታ ትኖር የነበር ገነትን ከፍቶ ገብቷል። አንተ ትቀድሞ ለአዳም በዊአ ውስተ ገነት፣ አንተ አዳምን ቀድመው ገነት ትገባለህ ብሎት ነበርና ተፈጽሞለታል። ከዚህ በኋላ አዳም ከነ ልጆቹ ስብሐት ለእግዚአብሔር ዛውረሰነ መንግሥቶ ሰማያዊተ፣ ሰማያዊት መንግሥትን ላወረሰን ለእግዚአብሔር ክብር ምስጋና ይገባዋል እያሉ ወደ ገነት ገብተዋል። ስብሐት ለእግዚአብሔር።